እስኪ ሰው ማን ነው? እንደምን አላችሁ የሚስጥረ ሰብ ተከታታዮች። ዛሬ በቅድሚያ የከበረ ሰላምታ እያቀረብኩ ሚስጥረ ሰብን ካልጠፋው አዳምቶ ለጠፋው አዳም የሚል መጽሐፌን በማስተዋወቅ ጀምራለሁ። አሁን ይህ ካልጠፋው አዳምቶ ለጠፋው አዳም የሚል መጽሐፍ ያልጠፋው አዳም ቶ ማን ነው? የጠፋው አዳምስ ማን ነው? አሁን ያልጠፋው አዳም ቶ ማለት መጀመሪያ የተቀባ ሕይወት ማለት ነው። ስለዚህ ያልጠፋው አዳም ቶ ማለት በእግዚአብሔር መልክና ምሳሌ የተፈጠረ አዳም ማለት ነው። እሱ ያልጠፋው ነው ማለት ነው። እና የጠፋው አዳም ደግሞ በአባትና በእናት ሩካቤ ሥጋ ሕግ የተወለደ ወንድ ሴት ነው ማለት ነው። ስለዚህ የተወለደው ምድራዊ ነው የጠፋው። ያልጠፋው ደግሞ የተፈጠረው አዳም ነው በእግዚአብሔር መልክና ምሳሌ ለማለት ነው። እና ሚስጥረ ሰብ የምንለው ደግሞ እቺ ቶ ማለት ናት። ሚስጥረ ሰብ የሰው ቁልፍ ነው። ይሄ ደግሞ የኢትዮጵያ ሚስጥረ ሰብ ትርጉም መፍቻ ቁልፍ ነው ማለት ነው። ሰው ማን እንደሆነ በሰባት መሰረት እና ቁልፉን እንግዲህ በቶ ነው ማለት ነው። ይህን በሌላ ጊዜ በደንብ በሰፊው እንሄድበታለን። አሁን ግን ያልጠፋው አዳም ሰማያዊ ነው፣ የጠፋው አዳም ደግሞ ምድራዊ ነው ለማለት ነው። እሺ፣ ሰው የሚወደድ እንጂ የሚታመን አይደለም የሚል ሀሳብ ከዚህ በፊት ሲያወሩ ሰምቻለሁ። እሱም በደንብ ሊያብራሩልን ይችላል? በጣም ጥሩ፣ ልክ ነው፣ ሰምተሃል። ሰው የሚወደድ እንጂ የሚታመን አይደለም ያልኩህ በትክክል ነው። ምክንያቱም የእግዚአብሔር ዓላማ ቃል፣ የእግዚአብሔር ራእይ ጊዜ፣ የእግዚአብሔር እሴት ሰው፣ የእግዚአብሔር ማህበር ቦታና የእግዚአብሔር ተልእኮ ቋንቋን መሰረት አድርጌ ነው። አሁን በእግዚአብሔርና በሴጣን አንጻራዊነት መሃል ምን አለ? ቋንቋ አለ፣ ተልእኮ ነው፣ ቦታ አለ፣ ማህበር ነው፣ ሰው አለ፣ እሴት ነው፣ ጊዜ አለ፣ ራእይ ነው እና ቃል አለ፣ ዓላማ ነው። ስለዚህ ሰው ከእግዚአብሔር ፍቅር ቃል፣ ዓላማ፣ ከእግዚአብሔር ፍቅር ጊዜ፣ ራእይ፣ ከእግዚአብሔር ፍቅር ሰው፣ እሴት፣ ከእግዚአብሔር ፍቅር ማህበር ቦታ እና ከእግዚአብሔር ፍቅር ተልእኮ ቋንቋ። ስለዚህ ሰው አራተኛ ነው ማለት ነው። ስለዚህ እግዚአብሔር የሚፈራ ነው፣ ቃል የሚፈቀር ነው፣ ጊዜ የሚታመን ነው፣ ሰው የሚወደድ ነው፣ ቦታ የሚከበር ነው፣ ቋንቋ ተሸንፎ የሚመራ ነው እና ሴጣን ተደፍሮ የሚገዛ ነው። እነዚህ ሰባት መሰረቶች ናቸው ማለት ነው። እነዚህ ሰባት መሰረቶች አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ማለት ነው። ስለዚህ ሰው እግዚአብሔርን የፈለገ ሰው ሁሉ አሁን ነው ማለት ነው። እግዚአብሔር አሁን ከሆነ አሁን ፍቅር ነው፣ ቅጽበት ነው፣ ዘላለም ነው ማለት ነው። ስለዚህ እግዚአብሔርን የፈለገ አሁን ነው የሚያገኘው ማለት ነው። ስለዚህ አሁን ውስጥ ሁሉም ነገር አለ። አሁን ውስጥ ጥልቅ ዛሬ አለ። አሁን ከፍታ ነው። በአሁን ከፍታ ውስጥ ጥልቅ ዛሬ አለ። በጥልቅ ዛሬ ውስጥ ሙሉ ነገ አለ። በሙሉ ነገ ውስጥ ብዙ አዳም አለ። በብዙ አዳም ውስጥ ሰፊ ይሁዳ አለ። በሰፊ ይሁዳ ውስጥ ነጠላ ዝርዝር እልፍ ትላንት አለ። ይሄ
ያልተለማመዳችሁት ያላነበባችሁት ከዚህ በፊት ያልሰማችሁት ስለሆነ ስለሚከብዳችሁ እና ስላላወቃችሁት ብቻ ለመቃወም እና ለመዝጋት አትሂዱ። ምንድን ነው ብላችሁ ጠይቁ ለማወቅ። ምክንያቱም ቃል መንፈሳችሁ ነው፣ ጊዜ ነፍሳችሁ ነው፣ ሰው ሰባችሁ ነው፣ ቦታ ስጋችሁ ነው፣ ቋንቋ ቁሳችሁ ነው፣ ሰይጣን አውሬያችሁ ነው፣ እግዚአብሔር አምላካችሁ ነው። እንደገና እነዚህን መሰረት አድርጎ ሰባቱን መሰረት አድርጎና አገናዝቦ ውቅር ደመነፍሳችሁ ነው ማለት ነው። ስለዚህ ሰው 7 መሰረት አለው። ያ 7 መሰረት ተመስርቶ ደግሞ የምድር ጥላ አለው 7 ሌላ ማለት ነው። ስለዚህ 14 ራሶች። ይሄንን በትንታኔ ላሳይ። ይቅርታ። አሁን ሰማይ 7 መሰረት ያልነው ከህሊና እስከ ስሜት ነው። እስኪ እንመልከተው። ህሊና ንቃት ወይም የህሊና ንቃትን፣ የልቦና ማሰብን፣ የምግባር ማስተዋልን፣ የአንጎል ማሰላሰልን፣ የአልቦ አእምሮ ማስታወስን፣ የአንደብ ማነበብንና የስሜት ማስላትን 7 እንላቸዋለን። እነዚህ ሰማያዊ ናቸው። አሁን ይሄ በአምላካዊነት ፍቅር ነው መሰረት ነው ያለው ማለት ነው። እና ከዚህ የዚህ ጥላ ደግሞ በምድራዊ በደመነፍሳዊ ደግሞ የጭንቅላት ውቅር አለ፣ የናላ ቅርስ አለ፣ የምናብ ገንዘብ አለ፣ የአውታር ወረት አለ፣ የቅል ንብረት አለ፣ የአናት ቀን አለ እና የአውሬ ሌሊት አለ። እነዚህ ሚስጥረ ሰብ 7 መሰረቶች ቁልፉ ቶ ነው ማለት ነው። ስለዚህ የጠየቀኝ ጥያቄ ሰው አይታመንም ሰው ይወደዳል እንጂ ሲባል እግዚአብሔር የሚፈራ ቃሉ የሚፈቀር ጊዜው የሚታመን ሰው የሚወደድ ቦታው የሚከበር ቋንቋው ተሸንፎ የሚመራና ሰይጣን ተደፍሮ የሚገዛ በመሆኑ ሰው ደግሞ ከእግዚአብሔር ነፃነቱ ጋር ከቃል ስርዓቱ ጋር ከጊዜ ጸጋው ጋር ራሱ ሰው ከሰው ሚዛኑ ጋር ከቦታ ሕጉ ጋር ከቋንቋ ግዴታው ጋርና ከሰይጣን ፍትሁ ጋር ተዋህዶ ሰው አለትማ 7 ዋና መሰረት አለው ማለት ነው። ስለዚህ ሰው የሚወደድ እንጂ የሚታመን ጊዜ ነው፣ የሚፈቀር ቃል ነው፣ የሚፈራ እግዚአብሔር ነው፣ የሚደፈር ሰይጣን ነው፣ ተሸንፎ የሚመራ ቋንቋ ነው፣ የሚከበር ቦታ ነው። ስለዚህ ሰው ለራሱ ሲል ሰይጣንን ደፍሮ መግዛት አለበት፣ ቋንቋውን አሸንፎ መምራት አለበት። እንደዛ ሲሆን ነው ቦታውን የሚያከብረው እና ሰውን የሚወደው። ስለዚህ ሰው የሚገዛው ቃል ነው፣ የሚመራው ጊዜ ነው። ይሄ የሚመራው ጊዜ ነው እምነት ማለት ነው። እና የሚገዛው ቃል ነው እውነት ማለት ነው። ስለዚህ የሚፈራው ደግሞ እግዚአብሔር ነው። ስለዚህ የጥበብ መጀመሪያው እግዚአብሔርን መፍራት ነው ማለት ይሄ ነው። ስለዚህ ጥበብን በጥናት በምርምር አናገኘውም። ለእግዚአብሔር ስንሰጥ እግዚአብሔር ደግሞ ጥበብን ይሰጠናል። እግዚአብሔርን አላህ ልንለው፣ ፈጣሪ ልንለው፣ አምላክ ልንለው፣ ኢሎሄ ልንለው፣ የፈለግነውን ብንለው ፈጣሪ ነው። በቃ ፈጣሪ ማለት ፍቅር ነው። ቃሉ ደግሞ ማንነታችን ነው። ጊዜው ነፃ ፈቃዳችን ነው። ሰው የተቀባ ህይወት ሰውነታችን ወይም ቶ የምንለው ነው። ሰው ሰውነታችን ነው። ቦታው መልከ ጸዲቃችን ነው። ቋንቋው ስማችን ነው። ሰይጣኑ ደግሞ ቁጥራችን ነው ማለት ነው። ስለዚህ የሰይጣን ቁጥር አንጻራዊ እግዚአብሔር ፍቅር ነው ማለት ነው። ስለዚህ የሰይጣን ቁጥር ፍትህ ነው። የቋንቋ ስም ተልእኮ ነው። የቦታ መልክ ማህበር ነው። የሰው ቶ ሰውነት እሴት ነው። የጊዜ ነፃ ፈቃድ ራዕይ ነው። የቃል ደግሞ ማንነት ዓላማ ነው። ስለዚህ ሰው ከፍቅሩ ጋር፣ ሰው ከዓላማው ጋር፣ ሰው ከራዕዩ ጋር፣ ሰው ከእሴቱ ጋር፣ ሰው ከማህበሩ ጋር፣ ሰው ከተልእኮው ጋር እና ሰው ከሰይጣን
ቁጥር ስሌት ትምህርቱ ጋር ምን ያህል ተግባብቷል? አልተግባባም፣ አልተዋወቀም። ምክንያቱም ሰው ከሁለንተናዊ ሰማይ መፈጠር በሳቢያዊ ምድር መወለድ ወደ ምክንያታዊ ዓለም መቀረጽ ወርዶ ጠፍቷልና፣ ስለዚህ ሰው ኮኔክሽኑ ተቋርጧል ማለት ነው። ስለዚህ አሁን ይህን ኮኔክሽን ልናስቀጥል ነው ዮናስና እኔ ጥረት እያደረግን። ምክንያቱም ሰው ላይ መሰራት አለበት። ምክንያቱም አሁን መኖር የሚገባንን እየኖርን አይደለም። ምክንያቱም መኖር የሚገባንን ያልኖርነው ማወቅ የሚገባንን ስላላወቅን ነው። ስለዚህ የሀገር በቀል እውቀት ያስፈልገናል። እኛ ደግሞ እድለኞች ነን። የኢትዮጵያ አልፋና ኦሜጋ ግዕዝ፣ ሰምና ወርቅ፣ ባህረ ሐሳብ ጥበብ አለን። ምክንያቱም እኛ ህሊናችን ነቢይ ነው፣ የነቃ ልቦናችን ጠቢብ ነው የሚያስብ፣ ምግባራችን ሊቀ ሊቃውንት ነው የሚያስተውል፣ አንጎላችን ባለሙያ ነው የሚያሰላስል፣ አልቦ አእምሯችን አዋቂ ነው የሚያስታውስ፣ አንደበታችን ፈላስማ ነው የሚያነበንብ፣ ስሜታችን ደብተራ ነው የሚያሰላ። ይሄንን በመጥፎ ነገር ሰምተን እኛ በሰማነው ሳይሆን በኖረውና በታየው ነው መሄድ ያለብን እንጂ በተጻፈውና በተነገረው አይደለም መሆን ያለብን። እዚህ ጋር ትልቅ ማሳሰቢያ ያስፈልጋል። አሁን የኖረ ያያል፣ ያየ ይተነፍሳል፣ የተነፈሰ ይዳስሳል፣ የዳሰሰ ይሰማል፣ የሰማ ይናገራል፣ የተናገረ ይጽፋል፣ የጻፈ ያነባል፣ ያነበበ ያጠናል፣ ያጠና ይሰለጥናል፣ የሰለጠነ ይነቃቃል፣ የተነቃቃ አይቦድንም፣ አይደነዝዝም እና አይሴጥንምና አይሞትም፣ ዳግም ትንሣኤ ያለው። ምክንያቱም ከአሁን እና ከሚኖር በድንግል ባለ ወደ ነበረ በድንግል ባለ የሚተካካ ለረጋ ወደ ነበረና ወዳለፈ ተከሰተ፣ ወረደ፣ ተጸነሰ፣ ተወለደ፣ አደገ፣ አረጀ፣ ሞተ። ነገር ግን ሰው ኖሮ የሚሞትና ሞቶ የሚኖር ዘላለም አዳም የተቀባ ሕይወት ሰው ብቻ ነው። ስለዚህ ሰው ዳግም ትንሣኤ ያለው እና ህዳሴ ያለው። ምክንያቱም ከአሁን ነው የተገኘው። ከአሁን ወርዶ እስከ ሞት፣ ከሞት ደግሞ ወደ አሁን ህዳሴ ያለው ማለት ነው። ይህን አቅጣጫውን ካላወቀ ወይም እውነተኛ መረጃ ካላገኘ አቅጣጫውን አያውቅም። አቅጣጫውን ካላገኘ ደግሞ ዳግም ትንሣኤውን ህዳሴውን አያገኝም ማለት ነው። ስለዚህ ነው ዮናስና ሊቀ ጠበብት ገብረ ማርያም ማሞ ይህንን ፕሮግራም በሚገባ ልናሰርጽ የተዘጋጀ ነው ማለት ነው። አሁን መልሱ ተመልሶልህ ይሆን? የሚታመነው ጊዜ እንጂ ሰው አይደለም። ሰው የሚወደድ ጊዜ የሚታመን ቃል የሚፈቀር እግዚአብሔር የሚፈራ ከበታች ደግሞ ቦታ የሚከበር ቋንቋ ተሸንፎ የሚመራ ሴጣን ተደፍሮ የሚገዛ። ሴጣን ስንል ትምህርት ነው። ቋንቋ ስንል ፖለቲካ ነው። ቦታ ስንል ሃይማኖት ነው። ሰው ስንል ሰብአዊነት ነው። ጊዜ ስንል እምነት ነው። ቃል ስንል እውነት ነው። እግዚአብሔር ስንል ፈጣሪ ነው ማለት ነው። ሰው ይህን ሁሉ ተዋህዶ ተሳስሮ ተመጋግቦ ተደጋግፎ የነዚህ መስተጋብር ነጸብራቅ ነው ሰው። ስለ ሰው እስካሁን አላወቀም። ሰው ከራሱ ራሱን አላወቀም። ስለዚህ ራሱን አልፈለገም። ይህ ደግሞ ሴራ ነው፣ ደባ ነው። ዛሬ ማንንም ልንከስ አንችልም። የራሴ ራስ ነው ራሴን ያስገኘኝ። ስለዚህ ተወልጃለሁ፣ ተቀርጫለሁ። ነገር ግን ዳግም መወለድ አለ ማለት ነው እና ዳግም ውልደት ያስፈልገኛል ማለት ነው። ያ ማለት ደግሞ ወደ ተፈጠርኩበት ኮኔክሽን፣ አሁን የተቀረጽኩበት ዓለም አለ፣
የጠፋሁበት የተወለድኩበት ምድር አለ የሞትኩበት። ነገር ግን የተፈጠርኩበት ሰማይ ዘላለም ስለሆነ ከዛ ጋር ኮኔክሽን ካደረግኩ ከዛ የሚመጣልኝ የህሊና ንቃት አለ፣ የልቦና ማሰብ አለ፣ የምግባር ማስተዋል አለ። ስለዚህ ከዛ ነው ወደዚህ ማምጣት ያለብኝ እና ይሄን ፊዚካል ቦዲንና ማይንድን ነፃ ማውጣው ከሰማይ ቃል ከግዕዝ ጥበብ በዘነበልኝ ወደ አእምሮ እውቀት ሆኖኝ ወደዚህ በማውረድ ነው ማለት ነው። በጣም አሪፍ። የሰው ሰው ከመሆን የሰይጣን መሆን ይሻላል ብሎ ከዚህ በፊት ያነሱት ሀሳብ ነበርና በደንብ መተንተን ከተቻለ ሊተነትኑልን። ዮናስ በጣም አስተዋይ ልባም ልጅ ነህ፣ ወጣት ነህ። አመሰግናለሁ። መጀመሪያ ልክ ነው። ሰው የሰው ሰው ከሆነ ዳግም ትንሣኤ የለውም፣ ህዳሴ የለውም። ስለዚህ የሰይጣን ቢሆን ግን መነሻ አለው። አየህ፣ መነሻ ያለው ሰው ደግሞ መሻገሪያ ይኖረዋል፣ መድረሻ ይኖረዋል። የሰው ሰው የሆነ መነሻ የለውም። በቃ በአዙሪት ውስጥ አሁን እኛ በዓለም በዚህ በዩኒቨርስ ያለን በማይንድ ውስጥ በተሞላ ነው እያስተጋባን ማይንዳችን የማያውቀው የሰው ሰው ሆነን ማለት ይሄ ነው። ምክንያቱም አቅጣጫ ስተናል፣ መረጃም ተሰውሮ አተናል። ስለዚህ የሰው ሰው ሆነን ጠፍተናል። ዳግም ትንሣኤም ህዳሴም የሌለን ሆነናል። ስለዚህ ሰው የሰው ሰው ከሚሆን የሰይጣን ቢሆን ሰይጣን ማለት ቁጥር ነው። ቁጥር ማለት አልፋ ነው። አልፋ ማለት ደግሞ መነሻ ነው እና ታሪክ ነው። ስለዚህ ሰው ከሰይጣን አልፋ ቁጥር ሆሄያት ፊደል ትምህርት ተነስቶ ነው ወደ ኦሜጋ የሰራዊት ጌታ እግዚአብሔር ፍቅር የሚደርሰው ማለት ነው። ስለዚህ ከቁጥር ስሌት ያልተነሳ ወደ ፍቅር ንቃት አይደርስምና ነው። የሰው ሰው ከሆነን የተሞላ ነውን የምናስተጋባ በቀቀን የገደል ማሚት ሆነን አሁን እንደምናየው በቃ ሁላችንም ሳናውቅ አዋቂ ነን። ሁላችንም እናወራለን። ነገር ግን የማንኖረውን የማናውቀውን እና ጥፋት እንሰራለን። ለጥፋታችን እንኳን ጭንቅላታችን አይቆጭም፣ ስሜት አይከሰንም፣ ወይም የስሜትን ክስ አንከሰስም፣ የአንጎላችንን ጸጸት አንጸጸትም። ህሊና ሲወቅሰን እንክዳለን፣ ወይም የህሊናን ወቀሳ አንወቀስም። ስለዚህ ይሄ የሰው ሰው ከመሆን ከመጥፋት ጥፋት ከመሆን ነው። ምክንያቱም ይሄን እግዚአብሔር አለ፣ ሰው አለ፣ ሰይጣን አለ። አሁን ሶስቱን ኃይሎች እንያቸው። የሰይጣን ኃይል ሰው ነው። ያለ ሰው ሰይጣን ኃይል የለውም። የሰው ኃይል እግዚአብሔር ነው። ያለ እግዚአብሔር ኃይል ሰው ኃይል የለውም። ስለዚህ እኛ የእግዚአብሔርን ኃይል ክደን የሰውን ኃይል አቋርጠን የሰይጣንን ኃይል ሰውረን የሰው ሰው ከሆንን ደካማ፣ ከደካማም በላይ ምቀኛ፣ ክፉ፣ በቃ ቢመቸን ከአውሬ የከፋ ከሰይጣን የከፋ ሰይጣን እንሆናለን። ስለዚህ የሰው ሰው መሆናችን ጥፋት ነው ማለት ነው። ስለዚህ ሰው በእግዚአብሔርና በሰይጣን መሃል ነው መሆን ያለበት ማለት ነው። እንደዛ ካልሆነ ሚዛን መጠበቅ አይችልም። ምክንያቱም ሰው ከሰይጣን በላይ ነው። አየው እና ሰይጣን ፍትህ ነው፣ ሰው ደግሞ ሚዛን ነው። እግዚአብሔር ደግሞ ሁሉን የፈጠረ ነፃነት ነው ማለት ነው። ስለዚህ የሰው ነፃነቱ እግዚአብሔር ነው፣ የሰው ፍትሁ ሰይጣን ነው። ስለዚህ ከሰይጣን ፍትህ ተነስቶ ነው ወደ እግዚአብሔር ነፃነት የሚደርሰው። ነገር ግን ከሰይጣን ፍትህ ወርዶ የሰው ሰው ከሆነ በሰው ሴራ ህገ መንግስት ቀይ መስመር ተሰምሮበት ጥቂቱ አውሬ ብዙሃኑ መንጋ መሆን አሁን በዚህ ዩኒቨርስ የሚታየው እንደማለት ነው። አሁን የሰው ህዳሴ ወደ አዳምነት ነው እና የአዳም ህዳሴ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ህዳሴ ነው ማለት ነው። ይሄንን እስኪ ሰው ለምን ተፈጠረ? በምን ዓላማ ተፈጠረ? በምን
ራእይ ተፈጠረ? በምን እሴት ተፈጠረ? በምን ማህበር ተፈጠረ? ለምን ተልእኮ ተፈጠረ? ይሄንን መዋቅሩ ወይም የመዋቅሩ ባለስልጣን ናት ያውቃሉ። ይሄንን ህግ አውጪዎች፣ ህግ አስተርጓሚዎች፣ ህግ አስፈጻሚዎች ይሄን ያውቃሉ። የተጫነባቸውን ነው፣ ወደው አይደለም። ልንከሳቸው ልንወቅሳቸው አንችልም። እኛ ማን ሆነን? ሁላችንም የሴራ ህገ መንግስት ሰለባዎች ነን። ስለዚህ ነፃነት የለንም እና የሰብአዊ መብት ተሟጋች የሚል ማን ነው? ሰው ማን ነው? መጀመሪያ ተመልሷል። ሰው ማን ነው? እና ይሄ ሁሉ ብዙ እንትን አለ። ስለዚህ ሰው የሰው ሆኖ ይህን ሁሉ ነገር አጥቷል። አምላኩን ክዷል፣ የሰው ሆኖ መንፈሱን ዘግቷል፣ የሰው ሆኖ ነፍሱን አፍርሷል፣ የሰው ሆኖ ሰቡን አቋርጧል፣ የሰው ሆኖ ስጋውን በርዟል፣ የሰው ሆኖ ቁሱን ቀይሯል፣ የሰው ሆኖ አውሬው ተሰውሮበት ደመነፍሱ ተጋርዶበት ሴጣን 666 አውሬው ቁጥር ስሌት እየገዛው በምን በዶላር ብር ኃይል በኒኩለር ጦር መሳሪያ ጡንቻ በፍርሃት ታስሮ ታንቆ በፍርሃቱ ነው ያለው። ነገር ግን ሰው ይሄ ፊዚካል ቦዲ ማይንዱ መገመቻው መለኪያው አይደለም። ሰው በዚያ አይመዘንም፣ አይለካም። ሰው ከዚህ በላይ ከፍታ ያለው በከፍታውም ነፃነት፣ ጥልቀት ያለው በጥልቀቱም ስርዓት፣ ሙላት ያለው በሙላቱም ጸጋ፣ ብዝሃነት ያለው በብዝሃነቱም ሚዛን፣ ስፋት ያለው በስፋቱም ህግ ያለው ሰው ታላቅ ነው። ወደዚህ ጋር መጥቶ ወርዶ ተዋረደ። ዛሬ ግን ይህ የተዋረደውን ታላቁን ሰው እግዚአብሔር መገለጫ ሊያደርገን መርጦናልና ልብ ያለው ልብ ይበል፣ ዓይን ያለው ይህ፣ ጆሮ ያለው ይስማ እና የሰው ከምትሆኑ የሰይጣን ሁኑ፣ የሰይጣንም ከምትሆኑ ለፈጠራችሁ ለእግዚአብሔር ሁኑ። ነገር ግን የሰው ከመሆን ችግር የለውም። ወዳችሁ አይደለም፣ ፈቅዳችሁ አውቃችሁ አይደለም፣ የሰው ሆናችኋል። ምክንያቱም እኛ ሕፃን ሆነን ነው የተወለድ ነው። የወላጆች ኃላፊነታቸውን አልተወጡም። እነሱም በዛው አይነት ስላደጉ ነው እና ወላጆቻችንም አንወቅስም። ስለዚህ ወላጅ ዛሬ በማንነቱ ነው ወይ? አስተማሪ ዛሬ በነፃ ፈቃዱ ነው ወይ? ትምህርት ቤት ዛሬ በተቀባ ህይወት ሰውነቱ ነው ወይ? ተማሪ ዛሬ በመልከ ጸዲቁ ነው ወይ? ትምህርት ዛሬ በስሙ ነው ወይ? አይደለም። በትምህርት ስም እየተነገደ በተማሪ መልክ የተማሪ መልክ ተበርዟል። የትምህርት ቤት ሰውነት ተቋርጧል። የአስተማሪ ነፃ ፈቃድ ፈርሷል። የወላጅ ማንነት ተዘግቷል። ስለዚህ ዛሬ ከ500 ዓመት በፊት አሮጌ የነበረው የቅድመ አያቶቻችን የተማሩትን አያቶች የተማሩትን አባቶች የተማሩትን ልጆች እንዲህ እያለ በአሮጌ አዳሽነት ውስጥ ነው። ምንም ከራሳችን ራስ ጋር ተቋርጠናል። ከራሳችን ራስ ርቀን ጠፍተናል። የሰው ሆነናል። ስለዚህ ሰውን ከመምሰል ራስህን ምሰል፣ ራስህንም ከመምሰል የራስህን ራስ ሁን ለማለት ነው። ሰውን አትምሰሉ። ሰውን ከመምሰል ሴጣንን ብትመስሉ ይሻላል። ምክንያቱም ሴጣን የራሳችሁ ስሜት ስለሆነ እና ከራሳችሁ ስሜት ተነስታችሁ ነው ወደ ራሳችሁ ራስ ወደ እግዚአብሔር ወደ ንቃተ ህሊናችሁ የምትደርሱት ለማለት ነው። አመሰግናለሁ። እሺ፣ ሌላው ጠይቀው ሀሳብ ድሮ የነበሩት ዛፍ ቅቤ በመቀባትም ይሁን በየዋህነት የሚያመልኩት ሰዎች እነሱ ትክክል ናቸው አሁን ካለው ብልጣብልጥነት ብለው የተናገሩት ነገር ትዝ ይለኛል። ሙሉ ለሙሉ ከተረዱኝ እሱን ጥያቄ እንዲያፍታቱልኝ ነበረ። አሁን ከተናገሩት ጋር አብዛኛውን ነገር መልሱታል። ግን ከዚህ አንጻር ደግሞ መልሱ ምን እንደሚሆን በደንብ ያብራሩት። አዎ፣ ልባምነትህ በጥያቄ ያስታውቃል። መልሱ ሳይሆን ዋናው ጥያቄው ነው። እጅግ በጣም ትክክለኛ ጥያቄ፣ ወቅታዊ አስፈላጊ ጥያቄ ነው የጠየከኝ። አሁን ድሮ
አቃቂ አድባር እያሉ ሕፃን ሆኜ ሳር አሁንም እየተመለሳለ። ነገር ግን እንደ ድሮ መንፈሱ አይደለም። አሁን ለውድድርና ለእንትን ነው። ያኔ ግን ፈሪሃ እግዚአብሔር ሰዎች ነበሩ። ስለዚህ ያንን ሲያደርጉ በፍጹም ልባቸው በፍጹም ሐሳባቸው እግዚአብሔርን ፈርተው ነበረ ያንን የሚያደርጉት። በተግባርም በስነ ምግባርም በዝክርም በግብርም በንግግርም የተዋሃዱ ነበሩ። ስለዚህ ያኔ ያንን ሲያደርጉ አምልኮ ባዕድ አምልኮ ነው ተብለው ብልጣብልጥ መሰሪዎች ሃይማኖት ማለት ይሄንን ልገልጽልህ። መጀመሪያ ጅልነት ምንድን ነው? ከጅልነት በላይስ ብልጥነት ምንድን ነው? ከብልጥነት በላይስ ቂልነት ምንድን ነው? ከቂልነት በላይስ ሞኝነት ምንድን ነው? ከሞኝነት በላይስ የዋህነት ምንድን ነው? ከየዋህነትስ በላይ ብልህነት ምንድን ነው? እነዚህን መተንተን ማስተንተን ያስፈልጋል። አሁን መጀመሪያ እነዚህን ያዛቸው፣ እንመለስበታለን። መጀመሪያ ወደ ጥያቄ ልመለስ። አሁን ድሮ ስንል በአፄው ጊዜ በጃንሆይ ጊዜ ነው እኔም የነበርኩትና ከዛ በፊት እንግዲህ በጃንሆይ ጊዜ እኔ ሕፃን ብሆንም እርግጥ 17 ዓመት ጃንሆይን እንዲሁም በተመሳሳይ 17 ዓመት ስለቆየ ደርግን 17 ዓመት ኢህአዴግም አሁን ብልጽግና አሁን በፊት በፖለቲካ መንግስቱ የተበላሸ ነበረ። በጣም ግፍ የበዛበት ስቃይ ሰቆቃ የበዛበት ገበሬ ያርሳል፣ ይደክማል ከነ ልጆቹ ከነ ባለቤቱ እና ያ ድካም እና አሁን ሌላ ዝርዝር ውስጥና ሀተታ ውስጥ ከምገባ በአጠቃላይ 14 ጠቅላይ ግዛቶች ነበሩ። እሳቸው አንደኛ ሆነው ያው 15 እንደማለት ነው እና ባጭሩ ለመነካካት በፖለቲካ መንግስቱ እጅግ ከፍተኛ ግፍ ጭቆና ነበር። ይሄ ደግሞ ከውጭ የመጣ የሴራ እንትን ነው። የኢትዮጵያን ነገር ሁሉ አጥፍተው በቅኝ ባንገዛም እንዲሁ በቅኝ አልተገዛንም ብለን ልንኩራራ አይገባንም። ምክንያቱም በእጅ አዙር ቅኝ አገዛዝ የኛን የግብረ ገብ ትምህርት ያቋረጠ አስኳላ ትምህርት መጥቶ እኛን በማይንድ ሰርተውብን ማይንዳችን ተጭበርብሯል፣ በማይንድ ተዘርፈናል። ስለዚህ አሁን ያን ያመጣው የፖለቲካ መንግስቱ ነው። ስለዚህ ወደዚህ የገባው እና የቅድሙን ለመመለስ እግረ መንገድ አሁን ያኔ ከውጭ አስኳላ መጥቶ የባዕድ ተልእኮ አምጥተውብን የእኛን እናቶችና አባቶች የሚያደርጉትን ከእግዚአብሔር ጋር የነበራቸውን ግንኙነት እያጥላሉ እኛን ልጆችን ለመበረዝ የተጠቀሙበት ነበረ። እኔ በልጅነቴ ሳይ ያን ሲያደርጉ ፍጹም ቅን የነበሩ ፍጹም የዋህ ነበሩ። አሁን እግረ መንገዴን ጅልነት ማለት ልብ በል ስሜታዊነት ነው። ብልጥነት ማለት አንደበታዊነት ነው። ቂልነት ማለት አእምሮአዊነት ነው። ሞኝነት ማለት አንጎላዊነት ነው። የዋህነት ማለት ምግባራዊነት ነው እና ብልህነት ማለት ልቡናዊነት ነው። ስለዚህ ብልሆች ነበሩ። ነገር ግን ብልሆች ሆነው ነገር ግን ቂል ነበሩ። ቂል ሃይማኖት ነው፣ ብልህ እውነት ነው። በቂል ሃይማኖትና በብልህ እውነት መሃል የዋህ እምነት ነው እና ሞኝ ሰብአዊነት ነው። እነሱ ግን ጅል የሰይጣን ተልእኮ አስፈጻሚዎችና ብልጥ ፖለቲከኛ ሴረኞች ነበሩና እነሱ ወደኛ ጋር
ጅል ብልጥ ሆነው እኛን ጅል አደረጉን። ስለዚህ ያን ባዕድ አምልኮ አሉት። ኖ እንዴ ሰው የገነባው ጡብ ይበልጣል በሲሚንቶ በሸክላ በድንጋይ የገነባው ሰው የእግዚአብሔር ቤተ መቅደስ ያ ነው ሰው ወይስ እግዚአብሔር ራሱ ለራሱ መገለጫ ለራሱ ቤተ መቅደስ በፀጉር በቆዳ በአጥንት በደም በስጋ በብልት በጥፍር የገነባው የእግዚአብሔር መገለጫ የእግዚአብሔር ቤተ መቅደስ ሰው ይበልጣል? ኦኬ ክፋት የለውም። እሺ አሁን ይሁን እነዛም ይስሩ። ነገር ግን አሁን ሰይጣንንም ልንወቅስ ልንከስ አይደለም፣ ሰውንም ልንከስ ልንወቅስ አይደለም። ነገር ግን የነሱን ባዕድ አምልኮ ለኛ አስተላልፎ ሰጥተው ጭነውብን፣ ነገር ግን እንዴ ከዛፍ ጋር ግንኙነት አለን። አሁን ላሳይህ ይሄንን በምሳሌ አሁን ፀጉራችንን ከዛፍ አበባ ጋር፣ ቆዳችንን ከፍሬ ጋር፣ አጥንታችንን ከቅጠል ጋር፣ ስጋችንን ከቅርንጫፍ ጋር፣ ደማችንን ከግንድ ጋር፣ ብልታችንን ከስር ጋር፣ ጥፍራችንን ከዘር ጋር። አየህ እጽዋት፣ እንስሳና ሰው እዚህ በዩኒቨርስ ፊዚካል ቦዲ እና በማይንድ እንመጋገባለን። የተዋሃድን የተሳሰርን የምንመጋገብ የምንደጋገፍ ነን። ስለዚህ ይህንን ተዋህዷቸውን ትስስራቸውን መመጋገባቸውን መደጋገፋቸውን ነበረ እያንጸባረቁ የነበሩት። ነገር ግን ባዕድ አምልከው ብለው ሌላ ባዕድ አምልኮ አምጥተው ጫኑብን። እኛ የሰለጠንነን ብለን አባቶቻችንን እንቃለን። እነሱ እኮ ተራራ ላይ ጋራ ስር ኦኬ የሚሰሩት ለኛ ለሚመጣው በሩቅ አስበው አልመው ነው እንጂ ከኛ የተሻለና የበለጠ ከእግዚአብሔር ጋር ስላሉ እና በጥበብ አሉ፣ በብልህነት አሉ፣ በየዋህነት አሉ፣ በሞኝነት አሉ፣ በቂልነት አሉ። ምን ማለት ነው? በቂልነት በሃይማኖት፣ በሞኝነት በሰብአዊነት፣ በየዋህነት በእምነት፣ በብልህነት በእውነት ነበሩ ከእግዚአብሔር ጋር። ስለዚህ አሁን ያንን ለማለት ነው እና እነሱ ከእግዚአብሔር ጋር ቅርብ ስለነበሩ ምስክር ነኝ። ሕፃን ሆኜ አስታውሳለሁ። ዝናብ ይጠፋና አሁን የላይ ሰፈር ያኔ በኋላ ቀበሌ የተቋቋመው ደርግ ነው ቀበሌን ያቋቋመው። በዛ ሰዓት ቀበሌ የለም። የታይ ሰፈር የላይ ሰፈር እንዲህ ነው የሚባለው የነበረውና የላይ ሰፈር የታይ ሰፈር ሁሉም ተሰባሰቡ። ይሄ ሙስሊም ክርስቲያን እንዲህ የሚባል አማራ፣ ኦሮሞ፣ ትግሬ የሚባል እንዲህ ልዩነት አልነበረም። እና በጣም የሚገርም ሙስሊም በጣም ታማኞች ክርስቲያኖች ናቸው ሲሉ ሰማለሁ፣ አውቃለሁ። ክርስቲያኖች ደግሞ ሙስሊሞች ሐቀኞች ናቸው፣ ታማኞች ናቸው ሲሉ እሰማለሁ። እና በፖለቲካው መንግስት ነው ይሄ ሁሉ ሴራና ደባ ተፈጽሞ አሁን ለዚህ ለማንወጣው አዘቅት ውስጥ የበቃ ነው እና ይህን በእድሜ አይቻለሁ። ስለዚህ ቁጭት አለብኝ። ኢትዮጵያ ለዓለም ሁሉ የምትተርፍ የግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ተስፋ ናት። ለዓለም ጨለማ ሁሉ የምትበራ ወይም የዓለም አቀፋዊ ህዝብ ሰላም ስርዓት እውን ናት። ኢትዮጵያ ግዕዝ ጥበብ አላት። ያን ደግሞ እመብርሃን አብርታልኛለች። ማነው ምቀኛው የሚከለክለኝ? እመብርሃን አብርታልኛለች። ግዕዝ ጥበብን ማስተንተን እችላለሁ። ፕሮፌሰር ሳይንቲስት የተባልክ ናና ሞግተኝ፣ እንሞግት እስኪ። ሰው ማን ነው? ይህንን በዚህ ብቻ እስኪ እንሞግት። ኦር የኢትዮጵያ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ምንድን ነው? በዚህም እንሞግት። እንደገናም ደግሞ አልፋና ኦሜጋ ማን ነው? በዚህም እንሞግት። እስኪ ሰው በሰማይ አልተፈጠረም ወይ? በምድር አልተወለደም ወይ? በዓለም አልተቀረጸም ወይ? ስለዚህ የሰማይን ሁለንተናዊነት የምድርን ሳቢያዊነትና የዓለምን ምክንያታዊነት እስኪ እንናገር። እንደገናም ደግሞ ሳይንስና ቴክኖሎጂ ትላላችሁ። ሳይንስ ፎርሙላ አለው፣ ቴክኖሎጂ ቀመር አለው። የት አላችሁ? የሳይንስ ፎርሙላ የቴክኖሎጂ ቀመር። በሳይንስና ቴክኖሎጂ ስም እና
መልክ ካባ እነሱ የሞሉንን የምናስተጋባ የገደል ማሚቱ በቀቀን ወይም የቁስ አካል ተረፈ ምርት ዕቃ አድርገው ፈበረኩንና የነሱን ይዘን እና በእነሱ በያዝነው በኮረጅነው እንዴት የኛ ማንነት እያለን የኛን ማንነት ዘግተን የኛን ነፃ ፈቃድ አፍርሰን የኛን ግዕዝ የኛን ደግሞ ፈጣሪ ክደን እንዴት እንዲህ እንሆናለን? አሁን የእናቶቻችንና የአባቶቻችን ጥበብ ከእግዚአብሔር ነበረ። የኛ ፍልስፍና ደግሞ ከሰዎች ነው። ቅድም በተናገርነው መሰረት የሰው ሰው መሆን አሁንም እዚህ ጋር መልስ አግኝተህ ይመስለኛል። ተመልሶልሃል ጥያቄው። ፈጣሪ ብለን ህይወት፣ ህይወት ብለን ተፈጥሮ፣ ተፈጥሮ ብለን ፍጥረት፣ ፍጥረት ብለን ዓለም፣ ዓለም ብለን ልሳን፣ ልሳን ብለን ትምህርት። 7 መሰረቶች ናቸው። ትምህርት ስንል ቁጥር ነው። የትምህርት ቁጥር ያለ ልሳን ቋንቋ፣ የልሳን ቋንቋ ያለ ዓለም ቦታ፣ የዓለም ቦታ ያለ ፍጥረት ሰው፣ የፍጥረት ሰው ያለ ተፈጥሮ ጊዜ፣ የተፈጥሮ ጊዜ ያለ ህይወት ቃልና የህይወት ቃል ያለ ፈጣሪ ፍቅር የሉም። ሁሉም በፈጣሪ ፍቅር አሁን ናቸው። ስለዚህ እኛ ነፃነታችን አሁን ነው። ፈጣሪያችን፣ አምላካችን፣ እግዚአብሔራችን፣ አላሃችን፣ አምላካችን፣ ኢሎሄያችን አልን ፈጣሪ አሁን ነው። ስለዚህ አሁን ለሁላችንም በአንድ በእኩልና በጋራ መብታችን ነው፣ ነፃነታችን ነው፣ ፈጣሪ ነው ማለት ነው። ስለዚህ እኛ አሁን ላይ ነን ወይ? አይደለንም። እስኪ ትምህርታችንን፣ መዋቅራችንን፣ ፖለቲካችንን፣ ሃይማኖታችንን እንመልከት። መዋቅራችን ክስተት ነው። ትምህርታችን ያለፈ ነው። ፖለቲካችን የነበረ ነው። ሃይማኖታችን የረጋ ነው። ስለዚህ ከነዚህ በላይ የሚተካካ አዳምስ አቋረጥ ነው። በድንግል ያለ እምነትስ አፈረስ ነው። የሚኖረው እውነትስ ዘጋ ነው። ፈጣሪ አሁንንስ ካድ ነው። ስለዚህ አሁን ላይ የለንም ማለት ነው እና የት እንዳለን እንኳን ከየት በየት ወዴት እንደመጣን እና ወዴት እንደሆንን የት እንዳለን አናውቅም። አሁን ትልቅ መዝጊያ እንዲሆን ቅድም ህይወት ፀሐይን፣ ተፈጥሮ ጨረቃን፣ ፍጥረት ኮከብን፣ ዓለም መሬትን፣ ልሳን ጨለማን ከዚህ እናስተነትናለን። ዝም ብለን እንዳመጣልን በግምት የተሞላነውን የምናስተጋባ የገደል ማሚቱ በቀቀን አይደለንም። ስትሰሙ ስላልገባችሁና ስላልተረዳችሁት እንዴት ያልተረዳችሁትና ያልገባችሁን ልትቃወሙ ትሞክራላችሁ? ለማወቅ መዘጋጀት አለባችሁ እንጂ እናንተ ብልህ ህፃናት፣ ወጣታት በሙሉ እድለኞች ናችሁ ከኛ የበለጠ። ምክንያቱም የመጥፎ ጥግ ደርሰናል፣ የክፉ ጥግ ደርሰናል። ከዚህ የበለጠ ሲኦል፣ ከዚህ የበለጠ ገሃነም፣ ከዚህ የበለጠ መጥፎ፣ ከዚህ የበለጠ ክፉ የለም። ስለዚህ አሁን ዛሬ አሁን ህዳሴያችን ነው። እናንተ በነፃነት አሁንን ትኖሩ ዘንድ እኔ እሞግትላችኋለሁ። ማንም የማይሰማኝ ባይኖር እኔ ከራሴ ራስ ጋር ሆኜ የራሴ ራስ የራሳችሁ ራስ እግዚአብሔር ነው፣ ፈጣሪ ነው፣ አምላክ ነው፣ አላህ ነው። ስለዚህ እኛ አንድ አዳም እንሆናለን፣ አሃዱ አዳም እንሆናለን። ስለዚህ ይሄ ዘረኝነት እኔ አበሻ ነኝ፣ እኔ አረብ ነኝ፣ እኔ ፈረንጅ ነኝ፣ ይሄ ያለፈበት ቡቱቶ ነው፣ ያረጀ ያፈጀ። ስለዚህ እኛ አዳም ነን። አበሻ አይደለንም፣ አረብ አይደለንም፣ ፈረንጅ አይደለንም፣ እንዲሁም እስላም አይደለንም፣ ክርስቲያን አይደለንም፣ ጥቁር አይደለንም፣ ነጭ አይደለንም፣ ሴት አይደለንም፣ ወንድ አይደለንም። እኛ አዳም ነን። እግዚአብሔር በጥበብ በፍቅር የሰራን። ስለዚህ የሰማዩን ወደዚህ ወደ ምድር አምጥተን እኛ ለዓለም ሞዴል እንድንሆን እንሰራለን። ላሳያችሁ። የከርሰ ምድር ብልጽግና አለን። አረንጓዴ ዓላማችን ነው። የከባቢ አየር እድገት አለን። ቢጫ ራያችን ነው። የፍጥረት ሀብት አለን። ኮከብ እሴታችን ነው። የመልክዓ ምድር ልማት አለን። ማህበር ሰማያዊ ማህበራችን ነው እና የገጸ ምድር ግንባታ አለን። ቀይ ተልእኳችን ነው። ለዛሬ
በዚህ እንሰናባበት። አመሰግናለሁ።